የኢትዮጵያ ራፕ ሌላ ታሪክ ውስጥ ገብቷል። የአራተኛ ክፍል ተማሪዎች አምፀው ጌንግስተር ነን እያሉ ነው። እንደዚሁም ደግሞ ከጅማ ሳሪስ ሙሉ ሸገር እናታችሁ ትቤ እያሉ ነው። ሙሉ ሸገር እናታችሁ ትቤ የማወራው ሁሉንም ከልብ በጣም የሚገርም ሁኔታ ላይ ነው ያለው። እንደምታውቁት ኢትዮጵያ ውስጥ የጌንግስተር ራፐሮች እየበዙ ይገኛሉ። ከዛ መሃል እነዚህ የአራተኛ ክፍል ተማሪዎች ናቸውና እስኪ የሚናገሩትን እንስማ። ይገርሙ ናቸው፣ በጣም ይገርማቸዋል። በቃ የአራተኛ ክፍሎች ናቸው ምናምን ነገር እና ክሊፑ ሲጀምር ምናምን ከጓሮ ይወጣሉ። ያው ቤተሰብ ተጮቱ ምናምን ብሏቸው ከቤት ልኳቸው ነው መሰለኝ እና 5 ነው 6 ሆኖ ላጥላጥ እያሉ መጥተው በቃ የሆነ የቴሜቴ ሎሚ ሽታ ምናምን ወይ የአልማዝ ቦርሳ ትልቅ ነው ሊሉ ነው ብላችሁ ስትጠብቁ ምን ይላችኋል? እንዴት አደራችሁ ጀለስ ካንዴት ናችሁ ምናምን ብለው ጨውየን ይጀምሩታል ማለት ነው። እንደምን ዋላችሁ ጀለስ ካንዴት አደራችሁ፣ እንደምን ዋላችሁ ጀለስ ካንዴት አደራችሁ የኛ እና እነዚህ ራፐሮች በቃ የኛ ጀማ ሁሉን አዋቂ ምናምን ይላሉ ማለት ነው። የኛ ጀለሶች ሁሉን አዋቂ ሚስጥራችን እንደባጭ ፓራቴውን ቶሎ ነክ ፈዋ ሁሉ ወለምበ እና ቆይ አሁን እንደው ግን ማለት ጌንግስተር ምናምን አይነት ሙድ ነው የሚያራምዱት ማለት ነው። እና እኔ እኮ በእነሱ እድሜ የሚገርማችሁ ነገር ስፓይደርማን ነክሶኝ መቼ ነው ወደ ማለቴ ሸረሪት ስፓይደርማን አልኩኝ ሸረሪት ነክሶኝ መቼ ነው ወደ ስፓይደርማንነት የምቀይረው ብዬ ምናምን በየግርግዳው ሸረሪት እጄ ላይ ያደርግ ነበር። ማለቴ ጌንግስተር የመሆን አላማ ራሱ የለኝም ሱፐር ሂሮ ሆኜ ምናምን ነገር ልክ እንደ ስፓይደርማን ነበር ሐሳቤ። እነዚህ ቆይ ምኑን አይተውት ነው በዚህ እድሜያችሁ እንደዚህ አይነት ሐሳብ ይመጣላችሁ ብዬ አሰብኩኝና እንደዚሁም ደግሞ የኛ ጀማ ሁሉንም አዋቂ ይላሉ። እና ያው መቼም ጌንግስተሮች እንደምታውቁት ድራግ ይጠቀማሉ፣ ከባባድ እስር፣ ከባባድ ጸብ፣ ከባባድ በቃ ላይፍ በጣም ከባባድ ላይፍ ያሳለፉ አደገኛ የሆነ ላይፍ ያሳለፉ ናቸው። ከብዙ ሰዎች ጋር የተጣሉ ብዙ ወንጀል የሰሩ ናቸው። እነዚህ ልጆች ምኑን አውቀውት ነው? ገና እኮ ሱስ እንኳን የሚጀመርበት እድሜ ላይ አይደለም ያሉት ስናያቸውና በቃ አትጣገብ ከኛ ጋራ ሰላለን ጠቀኑ ምናደርግ ምናምን ይላሉ። እንግዲህ እኔ አሁን እነዚህ ልጆች አሁን ለምሳሌ እንደነ ቢግሚ አይነት ራፐሮች ቢያገኟቸው አሁን ህፃናቸው ብለው ያልፏቸው ማለት እሺ አንዳንድ በቃ ልጅነት ነው ብለው ያልፋል። እነዚህ ራፐሮች አሁን እነዚህን አንዳንድ አሰልፈን አንዳንድ ቆንጆ ኩርክ ብንኮረኩማቸው ትራም ውስጥ ነው የሚገቡት ምናምን ነገር ስማቸውን ይረሳሉ። በቃ ሙሉ ነው የሚደልት በአንዳንድ ኩርኩ ቆንጆ ኩርኩ ቢቀምሱ ይቀየራሉ ማለት እና በጣም የዘንድሮ ህፃናት ግን እያፈላችሁ ነው እንዴ? የኬጂ ተማሪዎችም እንደዚህ አይነት ሙድ ማራመድ ጀመራችሁ። ታዲያ ማን ነው በዚህ ሰዓት ጌንግስተር ያሉ ነው? እንደዚሁም ወደ ሁለተኛችን ራፐሮች ስንሄድ ደግሞ ጅማ አካባቢ ናቸውና ጅማ ሳሪስ ሲባል እናስጨንቃለን። ሴት አላውቅም ነበር እስከ ቅርብ ጊዜ ሴት ሲጋራና ታቂ ከትካዜ ፍሪክ በዛ በሰፈራችን ጓባዩ ሰፋ በዛ በሰፈራችን ይላል። አንደኛ ጓባዩ በዛ በሰፈራችን ፍሪኮች ነገሱ በላያችን። አሁን ግን አልቋል ትግስታችን እንኳን ተነክሱ መሪኖች ፍሪክ አስጨነቋችሁ ጌንግስተር ነን ብላችሁ ወይ ደግሞ ዱርዬ ነን ብላችሁ እንዳትስ በየሰፈሩ ጓ ምናምን ሲባልባችሁ ጊዜ ተሰብስባችሁ ምናምን እና በጣም ይገርማችኋል። በቃ ሙሉ ሸገር እናታችሁ ትቢያ እና በጣም ችግራችሁ ከሸገር ጋር ነው። ምን እንደሆነ አላውቅም ማለት ማንንም ሰው እንትን ያላችሁ ሲልም ሙሉ ሸገሮች እና የጅማ ልጅ ከነኩት ነበልባል በፍቅርም ሸገርን ያስንቃል። ጅማችን የጅማ ልጅ ከነኩት ነበልባል በፍቅርም ሸገርን ያስንቃል። ዱንግ ነኝ ባዩ ተሰብስቦብን የኛንስ ችግር ማናጀልን። እንግዲህ ከዚህ ግጥም እንደምታዩት ሸገር ላይ በጣም የፍቅር ከተማ ነች ብለው አምነዋል ለራሳቸው ማለት ነው። ግን ሸገርን ያስንቃል። እኛ ጅሞች ደግሞ ከነሱ እንበልጣለን አይነት ነገር ነውና በቃ እንደዚህ አይነት ሙድ የለም። የትኛውም ሰው ዲስ አላደረጋቸው ምናምን እና በጣም ነው የሚገርማቸው። እና እነዚህ ራፐሮች ዲስ ያደረጉት እና ኖቤል ሚላና ሳምኪንግ ነው በቅርቡ ላይ ሞቢ ዲስትራክ ያዘጋጁት ማለት ነው። እና የሚገርማችሁ ነገር ማለት እነዚህ ልጆች እርግጠኛው የምነግራችሁ ነገር ድሪልን የሰሙት በእነ ኖቤል ሚላ ነው። ባይዘው እነ ኖቤል ሚላ ሆነ የለቀቁት ዲስትራክ በጣም ተጽዕኖ ፈጣሪ ነው። ሳምኪንግ አለችኝ እና ያዝሩ
እያልኩኝ በውስጤ ዘንድሮች ይቆጫፍሩም ሂጂ ወደዛ ራሷን ታያለች እንደሞናሊዛ ፊቷ ግን የሚመስለው ለማዳው ሬዛ አብዛኛው ራፐር የነሱን ፍሎ ነው ኮፒ ያደረገው በቃ ራፕ ሲያደርግ እንደነሱ ነው እና ይሄን ዲስትራክ ለነሱ የተሰራ ዲስትራክን ስትሰሙት በቃ ፍሏችሁ ተመሳሳይ ነው ኮፒ አድርገው ራሳቸውን ነው ዲስ ያደረጉት ማለት ነው ከነሱ ተጽዕኖ ስር አልወጡም ሩጫው ሄሌን ያስንቃል ሁሉም ግን ሲጋር ያበቃል ካሙላ ሙሉ ስሙ አሉላ ነው ጅማችን የጅማ ልጅ ከነኩን ነበልባል በፍቅርም ሸገርን ያስንቃል ዱንግነኝ ባዩ ተሰብስቦብን የኛንስ ችግር ማናጀልን ካሙላ ሙሉ ስሙ አሉላ አንደኛው ሙሉ ስሙ ይመስለኛል አንደኛው ስሙን እንጃ ይመስላል ሲተምጃ ፍራቴ ሰናፍስ ቅንጣት የጅማ ልጅ ለሱ ነው ኩራት ከጅማ ልጅ ጋር የተነካካ አይሞደንም የለውም በረካ ግዛታችን ከቦሳ ሰፈር ላይ ምን ልክ እናታችሁ ትቤ ኪሎአቸው መስንም እንዳመስር ዱቤ አንተ ነዱሪቴ እገርፋለው ቆለጥ ላይ ኩዳን ጠጥቂ እና ኖቤል ሚላ በጣም አሁን ላይ ድሪሉን እየተቆጣጠሩት ነው ቢገኙት ማለት ነው እና እነዚህ ራፐሮች እንግዲህ የሸገር ልጆች ሙሉ ተሳርቧል እኔም ደግሞ እኛም እንደምንለው ሙሉ ጅማ እናታችሁ በያል ሳደብም ምክንያቱም እንደዚህ አይነት ነገር የለም የሸገር ልጅ እንደዚህ አይነት ሙድ እንደዚህ አይነት ነገር ማንንም ሳይደርስበት አይደርስም እና ለማንኛውም ግን ሙሉ ጀማችሁ እናታችሁ ትቤ ብያለሁ እኔም ያው እኔ ፍሪክ አይደለሁ እና ይመቻችሁ እስኪ እናንተ ለዚህ ድሪል ከ10 ስንሰጣላችሁ ኮሜንት ላይ ጻፉልኝ ይመቻችሁ